በየአመቱ ለምን ታለቅሻለሽ? ልደቴን ረሳው እያልሽ ልደቴን ረሳው። አንዳንድ ሰው የሚያስለቅሰው ነገር ያስቀኛል። ልደትኛ እኮ ልደታችን አናቀው የሆነ ቀን ይሄ ነው አሉን እሺ ብለን የተቀበልነው። ልደት ቢረሳስ? ልደቴን ረሳው፣ አንቨርሰሪያችንን ረሳው እና በቃ ረሳው። ሰውየው ቢዚ ነው፣ ፍራንክ ነው የሚሰራው። ሰውየው ጣበሳል። ቻይና ይጭናል፣ ኮንቴነር ያራግፋል። ፊው ላይ 20 ፊት 40 ፊት ላልተጫነ ወረደ ምናምን ነው። ሲልቨር ጃኬቱን አይቶ ልጆቹን ለማሳደግ መሮጥ ነው፣ ቦታ መግዛት ነው፣ ቤት መስራት ነው፣ ቸርች ምናምን አገልገል ነው። ከዛ ሲመጣ ምናምን ከመቶ ገላውን ታጥቦ ምናምን ቴሌቪዥን እያየ ሙዝ እየበላ ምናምን ይሄን ሰውዬ አኒሙን ምን እንዴት እንደዚህ ይሆናል? ሰውየው እንኳን ብትረጁ እኮ በጣም ቀላል ነገር ነው። አይችልም። አንዳንድ ሰው አበባ በትኖ በዳዴ እንዲሄድ የለመዱት አላ ፊልም ላይ የሚያዩት ሁለት የወይን ብርጭቆ እንደዚህ ነው። በጣም ሮማንቲክ ምናምን ሰውየው አያውቅም። ይሄ ግን ደን ማበላሸት አይደል እንዴ? አበባ መቁረጥ ምናምን ሰውዬ አትክልት ግን መቆራረጥ ጥሩ ነው ወይ ቢል ሰውዬ ምንም ነው የሌለው ሰውዬ ለምን እንደኔ ያልሆነም ማለት ልክ አይደለም።